ባይዘው ይቅርታ እንግዲህ ካሜራውን ፊክስድ ማድረግ አልቻልኩም። አንድ ቦታ ላይ ፎከስ ማድረግ አልቻልኩም። ዛጋ ሳይ እዚህ ጋር ይመጣል። ስለዚህ ለማን ወደ እንትኑ ስገባ እኔ ከሁለት ዓመት እንዳልኳችሁ መኪና ሀሳብ አልነበረ አክቹዋሊ ነበር በአይዲያ ደረጃ ነበረ። ግን ዞሮ ዛሬ እኔ የሄድኩበትን መንገድ ልንገራችሁ ነው የሚጠቅማችሁ ከሆነ እናንተም ተገቡታላችሁ ማለት ነው። እና ምንድን ያደረኩት እኔ ቢሮ ሰራተኛ ነኝ። አክቹዋሊ ምንም ባንክ ነው የምሰራው። አብዛኞቹ ሰዎች ያው ተቀጣሪ ናቸው እንደምታውቁት አዲስ አበባ ላይ ኢትዮጵያ ላይ ማለት ነው። ሶ እኔ ያለፈውበት መንገድ ልንገራችሁና ሜቢ ለእናንተ የሚጠቅም ከሆነ ሜቢ ጠቅም ይችላል ብዬ አምናለሁ። እንግዲህ አብዛኛው ሰው ኢትዮጵያ ላይ ወይ አዲስ አበባ ላይ መኪና መግዛት ይፈልጋል። ኢቭን ኢፍ ራሳቸው እንኳን ባይጠቀሙበት አካላይተው ገቢ እንዲያገኙ ይፈልጋሉ ሰዎች እና ሶ እኔ ሄድኩበትን መንገድ ልንገራችሁ። እኔ የዛሬ አመት ነው አክቹዋሊ መኪና ከገዛሁኝ 1 አመት ሆኖኛል። መኪና ከገዛሁ ማለት ነው። የገዛሁት መኪና ለስራ የምትሆን መኪና ነች። ኦልሬዲ አሁንም ወደ ኪራይ አስገብቻታለሁ። እውነት ለመናገር ከቢሮ ጋር አብሮ ስራ ሄደን ጎን ለጎን ማለት ነው። እና መኪና አክቹዋሊ ወሳኝ ነገር ነው አዲስ አበባ ላይ እንደ ገቢ ምንጭም ጥሩ ነው። ራሴ ልስራበትም ካላችሁም በጣም አስፈላጊ ነገር ነው። በጣም ሊያስፈልጋችሁ ሊኖራችሁ የሚገባ ነገር ነው። እና እኔ ምንድነው የመጀመሪያ አማራጭ ወሰድኩት ማለት ነው። አንድ ጓደኛ ነበር እንደዚሁ ስላዋጭ ብዙ ጊዜ ሰምቻለሁ። እኔ አዋጭ ላይ ነውና ፋይናንስ ሊሆንኩት ስላዋጭ ብዙ ጊዜ ሰምቻለሁ። ረጅም ጊዜ ሲሰማ ነበረ። እና ደግሞ ጠየቅኩ በቃ አዋጭ ምር የሚፈልገው እንዴት ነው የሚሰራው አሰራሩ እንዴት ነው የሚለው ነገር ካጣራኝ በኋላ የመጀመሪያው ነገር ምንድነው 6 ወር መቆጠብ አለብህ አሉኝ። ከዛ ዋናው ነገር ቢዝነስ ፕሮፖዛል ነው። ያንን መኪና ገዝተህ ልሰራበት ያሰብከው ምንድነው የኛን ገቢ መክፈል ትችላለህ ወይ ነው። እነሱ ካበደሩ በኋላ ያቺ ወራዊ የምትከፈለው ፔመንት አንተ መክፈል እንደምትችል ማስረዳት አለብህ ወይም ደግሞ ማስረዳት አለብሽ። እከፍላለሁ፣ ገቢ ያገኛለሁ፣ ጥሩ ገቢ ያለኝ አያስጨነቃችሁ ብላችሁ እነሱ ማሳመን መቻል አለባችሁ። የጀመርኩት እንግዲህ አይ ቲንክ ምዝገባ የዛን ጊዜ ነው 2000 ብር ነው 4000 ብር ነበሩ አዋጭ ለመዝገብ ማለት ነው። በቃ በመዝገብ ነው የጀመርኩት። ምንም አላረኩም፣ ሄድኩኝ ተመዘገብኩ። ከዛ በኋላ በጣም ሀስል ነው ባየው። ብር ሴቭ ማድረግ በዚህ ሰዓት በጣም ከባድ ነገር እንደምታውቁት ብዙ ነገር ያጋጥማችኋል። ያጋጥማችሁ ብር አሁን 30 ሺህ እንኳን ያስገብታችሁ ወዲያውኑ ማውጣት ነው የምትፈልጉት ብዙ ነገር ስለሚያጋጥማችሁ። ግን እኔ እንደምንም ብዬ ሞከርኩኝ። ዲፖዚት ሳወጣ አሰብ ፖይንት ግን መጨረሻ ላይ በቃ የሆነ ጥሩ ብር ሳገኝ እሱን ብር ዲፖዚት እያረኩኝ ኦልሞስት ለስትሬት 3 ወር በርጤነት 3 ወር ሴቭ አድርጌያለሁ። ጥሩ ብር ማለት ነው። ላይክ እኔ መግዛት ላሰብኩት መኪና 25% ነው አስገባ የተባልኩት። 25% ማለት ላይ 2 ሚሊዮን ከሆነ 500 ሺህ ብር ማለት ነው። ያቺን ብር ነበር በቃ ፕላን አድርጌ ተነስቶኝ ያቺን ብር እንደምንም ብዬ ላገኛት ነው። 500 ሺህ ብር በ6 ወር ለማጠራቀም ወሰንኩ ማለት ነው። ከዛም በኋላ አገኘው እንደምንም ብዬ ያቺን 6 ወር ከቆጠብኩም በኋላ እውነት ለምናገር ለኔ አዲስ ነው። ምክንያቱም በዙሪያዬ ማንም ሰው የለም በዚህ መንገድ ሄደ ሰው እንዳልኳችሁ አንድ ሰው ብቻ ነው የማውቀው። እሱም በቃ መኪና ገዛው ሲለኝ ተዘመ ባዋጭ ገዛው ሲለኝ እንዴ እኔ ስለምን አልሞክርም ብዬ ነው የገባሁበት። ማንም የመከረኝ ሰው የለም። ስለ ፕሮፖዛል ምናምን አዘጋጅተህ የነገረኝ ሰው የለም። በቃ እንዳልኳችሁ በቃ ዝም ብዬ በገባሁበት። ከዛ መጨረሻ ላይ ግን በጣም ቀላል ነው። እንደጠበቅኩት አልነበረ፣ ኤክስፔክት እንዳደረኩት አይደለም። በቃ ምን አሉኝ የቅጥር ደብዳቤ አቅርባሉኝ። የቅጥር ደብዳቤ አቀረብኩ። ቢዝነስ ፕሮፖዛል ስራ እናምጣ ተባልኩ። ሰርቻ አቀረብኩ። ስለዚህ ተመልሰናል። በዚህ ማለት ግን ሰብስክራይብ ያደረጋችሁ በርግጥ የመረጃ ጠቅማችሁ ተስፋ ስለማድረግ ነው የምናገረው ማለት ነው። ሰብስክራይብ ያደረጋችሁ ለሚደርሳችሁ ደግሞ ኖቲፊኬሽን አብሮ ማለት ነው። እንቀጥል። ከዛ ውጭ ምንድነው መኪናው ለመግዛት በጣም በአጭር ጊዜ በአንድ ውስጥ ነው አለቀ። ምክንያቱም እነሱ እኛ እናምናለን ከሚለው ደንበኛ ነበር የገዛሁት እና በዚህ እስካሁን በጣም ደስ የሚለኝ የምታውቃላችሁ በዛ ሰዓት እኔ ብድር የተፈቀደልኝ 2 ሚሊዮን 150 ሺህ ብር ነበር። ለ2 ሚሊዮን በሉት ያ መኪና ስገዛው እንደዛ ከ00 ነው የገዛሁት እኔ 2 ሚሊዮን 150 ሺህ ብር ነበረ። አሁን ላይ ይሄ ራሱ መኪና ላይ ከአንድ አመት በኋላ ማለት ነው 3 ሚሊዮን 300 ሺህ ብር አለ ከቤቱ ሳሩት። እንግዲህ ያን ጥምና ሚሊዮን ብር ዲፈረንስ አለ። ገብቷችኋል አይደል? አሁን የዛን ጊዜ ያቺን 5% ነው መቆጠቤ ለዚህ ያደርሰው ጠቅሞኛል። ኦልሞስት የእሷን ነጥብ 3 እጥፍ ነው አገኛለሁ ብሸጠው ራሱ መኪናው ማለት ነው። በዚህ ሰዓት ቢሸጥ ኦልሞስት 3.1 ምናምን ይሸጣል በእርግጠኝነት። ስለዚህ አተረፍኩ ማለት አይደለም። ያው ዞሮ መኪና መልሼ አልገዛም። ለምሳሌ እኔ በማተርፈው ብር አንድ የተረዳው ነገር ምንድነው አሁን በዚህ ሰዓት የኔ መኪና ብሸጠው አይ ቲንክ 3.2 ሰጥተውኛል። 500 ሺህ ብር የተቆጠበ ብር አለ። 2 ሚሊዮን ብር እነሱ ጋር አለኝ። ስለዚህ ስንት ይመጣ መሰለህ? ትርፉ ብቻ 1.1 ይመጣል። ከዛ የቆጠቡት 500 ሺህ ብር 1.6 አይደለ? 1 ሚሊዮን 600 ሺህ ብር ካሽ አለኝ። ግን በሰዓት አዲስ አበባ ላይ መኪና መግዛት አይቻልም በዚህ ብር። ቪትስም አገዙም ያቺ ኮምፓክትም አገዙም ዋጋቸው ከፍ ያለ ስለሆነ ግምላችሁ ፈልጌ ነው። አትሊስት ንብረት ይዣለሁ። በየወሩ ገበያ ያመጣልኛል። ለኪስ የሚሆን ነገር ይኖራል ማለት የእነሱን እዳ ከፍዬ ለኪስ የሆነ ብር አገኛለሁ። እሱም ነገር አንድ ነው። ኢቭን ቢቸግረኝ እንኳን ሸጬ እቃዬን ብር ማግኘት እችላለሁ። እግዚአብሔር ያድርገው ነው። ኢመረንሲ እንኳን ቢያጋጥማችሁ የቤተሰብ የምናምን ኢሹ ቢያጋጥማችሁ ይሄ ንብረት ተሽጦ እናንተን ይጠቅማችኋል ለማለት ፈልጌ ነው። ሌላው ኤኒ ካይንድ ኦፍ ጥያቄ ካላችሁ ባይዘው ኮሜንት ላይ አስቀምጡልኝ። እሺ ልትሞክሩ አስባችሁ ከሆነ ማይክሮ ፋይናንስ ላይ ቁጠባና ብድር፣ ባንክ ባይዘው ሶስቱም በጣም የተለያዩ ናቸው። ቁጠባና ብድር ማለት ብር ቆጥባችሁ ነው ብር የሆነ ብር ሴቭ አድርጋችሁ ነው የሚገዛላችሁ። ባንክ ላይ ከሆነ ደግሞ ቢዝነሳችሁ ታይቶ ገቢ ወጫችሁ ታይቶ ግብር የከፈላችሁ ታይቶ ምናምን ነው። የመጨረሻው ግን ማይክሮ ፋይናንስ ግን በጣም ቀላል ነች። ብቻ ወለዳቸው ግን በጣም ሀይ ነው።
ማይክሮ ፋይናንስ ደግሞ እንትናቸው በጣም አጭር 1 ሳምንት 2 ሳምንት ያልቃል። ብዙ ጊዜ የሆነ ነገር በማይክሮ ፋይናንስ መጨረስ ከፈለጋችሁ በጣም በአጭር ጊዜ ያልቅላችኋል። ሶ እኔ መኪና የገዛሁበት መንገድ ይሄ ነበረ። ያቺ መኪና ኦልሬዲ አሁን ብቻ ይሄ ነበረ። ሜቢ ጫይ ካላችሁ ኮሜንት አስቀምጡልኝ።